ሲጀመር ዱርዬ በየሄደበት አይጠለም። እውነተኛ ዱርዬ በየሄደበት የሚወክ ምናምን የሆነ ብዙ የሆነ ፍሪክ አይደለም አባቢ። የራሱ የሆነ ህግና ድንበር አለው እያንዳንዱ ዱርዬ። ያን የግሉን ድንበርና ህጉን ክብሩ ተነካበት ግን ከእግርህ በታች ወዳለው አፈር ይቀላቀላል አባቢ። ሰማኛ ሰማኝ። ዛሬ አንድ ሁለት የዱርዬውን ህግ ልጨምርልህ። ነገር ግን ተጠንቀቅ። አሁን የምነግርህ ከባዱን የጎዳናውን ህግ ነው አባቢ። የዱርዬውን ህግ ነው የምነግርህ። ህጉን ያከበረ ይኖራል፣ ህጉን ደግሞ ያላከበረና የናቀ ዋጋውን ይከፍላል ነው የምልህ አባቢ። ህግ ቁጥር 1 ምትህን አታባክን አባቢ። ይሆናል አይደለ? ዝም ብለህ አየር ላይ ምናምን እንደዚህ ትወዛወዝ አየር ላይ እንደዚህ ምናምን እያልክ ሰማኛ። ምትሰለችላት እያንዳንዷ ምት ማለት ነው መድረስ ያለባት ቦታ ላይ መድረስ አለባት። ሰማኛ። 10 ጊዜ የሆነ ቡጢ ከመሰንዘር ማለት ነው አንዴ ሰንዝረህበት ማለት ነው እንዳይነሳ አድርገህ መጣል ነው ያለብህ። ሰማኛ። ህግ ቁጥር 2 ብዙ አታወራ። በቃ ከማንም ጋር ብዙ አታወራ። ከጀለሶች ጋር እንኳን ብዙ አታወራ። ሰፈር ውስጥ ቆመህ ይሆናል አይደለ? እንደ ጭቅጨቅ አሮጊት ምናምን ነገር አትጨቃጨቅ ከጀለሶች ጋር ምናምን። ጀለስ ንግግር እንኳን ካልገባው ወሬውን እዛው አቁመው በቃ አልፈታ ምናምን ካለ የሆነ ከፈለገ ቀጣይ እርምጃ በድርጊትና በድርጊት ነው መሆን ያለበት። ያራዳል። ህግ ቁጥር 3 መሀል ላይ አትሁን። ጎዳና ላይ መሀል መንገድ የሚባል ነገር የለም። ወይ ወዳጁን ወይ ደግሞ ጠላቱን አባቢላ። ወዳጅም ጠላትም ለመሆን የሚሞክር ሰው እንኳን ካለም መጀመሪያውኑ ሲጀምር ከህይወት አግልለው። ሰማኛ። አንድ መጥፎ ቀን ሲመጣ አባቢ መምጣቱ አይቀርም። ወንድ ልጅ አንድ ቀን አንድ መጥፎ ቀን ይመጣበታል። ያ ቀን ሲመጣ መጀመሪያ የሚከዳ እሱ ነው የሚሆነው ማለት ነው አባቢ። ስለዚህ የሆነ አንዳንዴ ወዳጅ አንዳንዴ ጠላት መሆን የሚፈልግ ሰው ካለ አስወግደው ነው የምልህ አባቢ። አባረው። ያረዳልች